መሰለኝም አልም ታምር ነው አላምንም ናይስቲ ልቀፍሽ በውስጤ ላኖርሽ ናይስቲ ልቀፍሽ እግዚአብሔር ይመስገን አለን እንኳን ለዚህ አበቃ እግዚአብሔር እንኳን ለዚህ አበቃ ከስንት ስቃይ ከስንት መልስ በኋላ አመሰግናለሁ ስለዚህ ነገር በጣም 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 የምትገርመት ነች እግዚአብሔር በርጋሚ እግዚአብሔር ነው ልቀፍሽ ስታይ ማሰንትናልሽ ሰላም 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 ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? አላችሁ ግን ወይ ደህና ነኝ። እንግዲህ ይህ ቪዲዮ ከተለቀቀ ቆይቷል፣ ግን እኔ ደስታዬን አልገለጽኩም። ለዛ ነው ዛሬ እየቀዳለሁት። እንዴት ናችሁ እናንተ? ሰላም ናችሁ? በጣም አመሰግናችኋለሁ ስለተከታተላችሁ። ሰብስክራይብ እንዲሁም ላይክ ሀሳባችሁን ደግሞ ኮሜንት ስለምታስቀምጡልኝ እኔ ፖስት የሚያደርገውን ነገር ወዳችሁ ስለተከታተላችሁ እኔ በጣም ነው የማመሰግናችሁ። ከልቤ ነው እውነት ከልቤ ላመሰግናችሁ ወዳለሁ። ውድ ቤተሰቦቼ በጣም ደስ ብሎኛል ከሚባለው በላይ እውነት በጣም ደስ ብሎኛል። እንግዲህ አብርሽ ወደ ራሱ ተመልሶ ዲኖ እንደዚህ የበፊቱ አብርሽ ሆኖ ሳቅ በሳቅ ሳቅታ ተጫዋች የሆነ ደስታ የሞላበት ፊት ማለት ነው ተመልሷል ማለት ነው። ከእህቱ ጋር እንዲሁም ከሚስቶቹ ጋር ማለት ነው። አይዋይስ ሄርሜላ ዳኒ እንዲሁም ቡዜ በጣም ተደስተዋል። በዛ በኩል ደግሞ ያለው ፊት ከመጀመሪያም አልታመምኩም ምናምን እያሉ ስለሆነ ብዙም አይደለም እና ግን ደስ ይላል፣ በጣም ደስ ይላል። እውነት እኔ ደስ ብሎኛል። እናንተም እንኳን ደስ አላችሁ። የሄርሜ የአብርሽ ደጋፊ እንዲሁም የሩታና የኤፍሬም ደጋፊ የሆናችሁ ሁላችሁም እንኳን ደስ አላችሁ ነው የምላችሁ። ማለት ሰው በሰው ህመም አይደሰትም። ሰው ማለት ሰው በሰው ህመም ደሰት ሰው አለ። ለዛ ነው ማለት ነው ሁላችሁም እንኳን ደስ አላችሁ ያልኩበት ምክንያት ማለት ነው። እኔ በበኩሌ በሰው ህመም ደሰት ሰው አለ እያላሰብኩ የመጀመሪያ አብርሽ እንደዚህ አምሮበት እንደዚህ አይታችኋል ፊቱ ምን ያህል ደስታ እንደሚገኝበት ማለት ነው። እና ስታዩት ግን እንደዚህ ጥያቄ የፈጠረበት ነገር አለ። ለሄርሚ ለሩታ ምንም ጸድታ ያለ ሰላምታ አላቀረበላቸው ማለት ነው። እና በጣም ይገርማል። ዋናው ነገሩ ግን ፖይንቱ እኛ የምንፈልገው ፖይንት ምንድነው? አብርሽ ወደ ራሱ መመለስ ነው የምንፈልገው። ይሄን አግኝተናል። ለመታመሙ ምክንያት የሆነ ደግሞ ማን ነው የሚለውም ደግሞ ማወቅ እንፈልጋለን። ከእናንተ ይጠብቀዋለን ማለት ነው። እና ቪዲዮውን አብረን እንከታተል። እየሆንኩበት የነበረ ጉዳይ ነበረ። ዛሬ ደግሞ ተፈቶ በአዲስ መንፈስ በአዲስ ማንነት መጥቼላችኋለሁ። ቤተሰብ ከምላችሁ በላይ ውስጤ ሐሴት እያደረገ ነው። ለምን አትሉኝም? አብርሽ ደህና ናችሁ? እንዴት ናችሁ? ዳንዬ ኮንግራ እግዚአብሔር ደህና ናችሁ? እንዴት ናችሁ? አለ ይመጣል። በጣም ጤነኛ ነው እንደነገርኳችሁ። በስገን ነው ቀን ነበረ በጣም ስንጠብቀው የነበረው ነገር ተሳክቶልናል። በቃ ስጋ ማን ነው ትጋታችን ዛሬ በጣም ልጅ ብርሃንነቱ መጥፋቱ ድጋሚ ደግሞ ተመልሶ መምጣቱ እግዚአብሔር የተመሰገነ ይሁን። እግዚአብሔር ለኔ ደግሞ በጣም ትልቅ ነገር ነው። ምክንያቱም ከማንምና ከምንም በላይ ያው ከቤተሰብ ቀጥሎ እኔ ነኝ በጣም ብዙ ነገሮችን ግራ እየተጋባውና ካለውበት ሁኔታ አንፃር ብዙ ነገር እየደረሰብኝ ነበር። በቃ ጤናው ተመልሶልኛል። ያ ነበር የምፈልገው። ኤፋ ወንድምህ ደና ሆኖ ማየት ነበር የምፈልገው።
እንጂ ህይወቱ የትኛው ህይወት የሚለው የራሱ አብርሽ የመጀመሪያው ህይወት መምራት ያለበትን ራሱ ያውቃል፣ ራሱ መወሰን ይችላል። እኔ ምንም ልመራውም አልችልም። ጤናው ነበር ያስጨነቀኝ። ጤናው ደህና ነው አሁን። ዋናው ጤናው ደህና መሆኑ ነው። ይምጣና ያው ለዚህ ደግሞ ትልቁ ነገር አስተዋጽኦ የምትወስደው ማነች? ብዙ ነሽ ገባህ አይደለ? ያው የእናቱ ዝጉርጉር ነው ይባላል። እሷ ደግሞ በጣም ከወንድሟ ጎን ሆና እስከዛሬዋ ድረስ በማምጣት እንግዲህ ጤናው እንዲመለስ ያደረገችው እሷ ነችና ዝም ብላችሁ ከመቀላቀላችሁ በፊት ጀግንነቷን ትንሽ ብትናገሩ ብታሞግሷት ብዬ አስባለሁ። ማለት ሙገሳ ፈልጋ አይደለም ያደረገችው፣ ግን ደግሞ አፕሪሺየት ማድረግ አለብን። ገባህ አይደለ? በጣም ጠንካራ እህት ነው ያለችው። አታመሰግናትም ዳኒ? አሁን መመሰጋገኑ ለሱ ብትዘውለት አይሻልም? አንተ እኮ ኋላ ነው የመጣው። እነሱ አብሮ የቆዩ የኖሩ ገባ አይደለ? አብሮ ብዙ ነገሮችን የሚያውቁ ሰዎች ናቸው። ግን አንተ እዚች ጋር ሁለቱን የሆነ ጋፕ ለመፍጠር ባትሞክር። ጋፕ እየፈጠርኩ እኮ አይደለም፣ ግን እህቱ ያደረገችው ነገር ምስጋና ይገባል። እንኳን ደህና መጣህ ወንድሜ። እንዴት ነህ? ሰላም ነው አለው። እውነት ቪዲዮ እንዳያችሁት ነው እንግዲህ ሁሉም ሳቂታ ሆኗልና ሁሉም ደስ ብሏቸዋል። እኛም ደስ ብሎናል። እንግዲህ ተመልካቾች በጣም ደስ ብሎኛል እንደራሴ ማለት ነው። ግን አብርሽ ሄርሜላን ሲያቅፋት ሰላም ስትል አይታችሁ ከሆነ በግድ እስከምትለቀው ድረስ የቸኮለ ይመስለኛል እኔ ማለት ነው። ምንም ፊቱ የሆነ ጥያቄ ያለበት ፊት ነው መስሎና በጣም ያኔ ግራ ይገባል። እውነት ግራ ይገባል። ሩታን እንዳያቀፋት አለ ራሱ ሄርሜላን አላቀፋትም። ይሄ ነገር ወዴት እየሄደ ነው? እኔ ግን አልገባኝም። ነገሩን ከነሱ ጋር አጣርተን ለእናንተ የምናቀርበው ይሆናል ማለት ነው። ውድ ተመልካቾቼ እኔ ደስታዬን ለመግለጽ ነው ዛሬ ይሄን ቪዲዮ ይዤ የመጣሁት። እውነት በጣም ደስ ብሎኛል። እንኳን ደስ አላችሁላችሁ እወዳለሁ። እኔ በጣም ደስ ብሎኛል ከሚባለው በላይ ደስ ብሎኛል። መጀመሪያ አብርሽ ታሞ ባለ ሰዓት በጣም ከፍቶኝ ነበረ። አሁን ግን በጣም ደስ ብሎኛል። እውነት በጣም ደስተኛ ነኝ እኔ ራሴ ማለት ነው። እነሱን የሚከታተለው በእነሱ ዙሪያ ያለው ቪዲዮ የሚሰራው ሰው ነኝና ስለዚህ ደስታዬን መግለጽ አለብኝ ብዬ ነው ወደ እናንተ ብቅ ያልኩት እንጂ ምንም ተመችቶኝ አይደለም ማለት ነው። ኤኒዌይስ هذا وقت الصلاة الحين ማለት አሁን ሰላት ደርሷልና ሰግድ ማለት ነው። ቪዲዮ አላረዘምባችሁም። በሌላ ቪዲዮ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ ይላችኋለሁ። የኔ ውዶች ማሰላማ ባይ ባይ።